ሰላም ጤና ይስጥልን። ይህ የዕለቱ ድምፅ ነው። በመካከለኛው ምስራቅ እንደገና ያቀረሸው ወታደራዊ ውጥረት የዓለም አቀፍን የነዳጅ ገበያ በማናጋት የነዳጅ ዋጋ በአንድ ጀንበር ከ7 በመቶ በላይ እንዲንር አድርጓል። የተባበሩት መንግስታትና የሳውዲ አረቢያ የተቀናጁ ኃይሎች በኢራቅ በሚገኙ የኢራን ድጋፍ በሚደረግላቸው ታጣቂዎች ላይ የአየር ድብደባ ማካሄዳቸውን ተከትሎ በሳምንቱ መጀመሪያ አካባቢ ታይቶ የነበረው የተኩስ ማቆም ተስፋና የገበያ መረጋጋት ሙሉ በሙሉ ከንቱ ሆኗል። ይህ አዲስ የውጥረት ማዕበጥ በተለይም የብሬንት የነዳጅ ዋጋን ወደ $91 አጣብቅ የሰቀለው ሲሆን በዓለም አቀፍ ኢኮኖሚ ላይ ተጨማሪ የስጋት ደመና ደቅኗል። በዚህ የቅርብ ጊዜ የገበያ ምላሽ መሰረት የብሬንት ድፍድፍ ነዳጅ ዋጋ የነበረበትን መስመር ጥሶ እስከ 8 በመቶ በሚጠጋ ጭማሪ የበርሜሉ ዋጋ $91 ደርሷል። በተመሳሳይ መልኩ የአሜሪካው ዌስት ቴክሳስ የ7.5 በመቶ እድገት በማሳየት በርሜሉ ከ$85 በላይ እንዲሸጥ አድርጓል። በአንጻሩም የአሜሪካው የተፈጥሮ ጋዝ መለኪያ የሆነው ሄነሪ ሀብ በከፍተኛ ደረጃ ሳይናጋ በ$2 ከ73 ሳንቲም አካባቢ ረግቶ ይገኛል። ይህ የዋጋ ስቅለት የተከሰተው በሳምንቱ መጀመሪያ አካባቢ ሁለቱም ወገኖች ከተኩስ ተቆጥበው በነበረበት ወቅት የዋጋ መውረድ ታይቶ ከነበረበት ሁኔታ በኋላ በመሆኑ የገበያ ባለሙያዎች እና ባለሀብቶች ድንገተኛ ድንጋጤ ውስጥ ጥሏቸዋል። ላለፉት 5 ወራት የቀጠለውና በየጊዜው የነዳጅ ዋጋን ከ$100 በላይ ሲሰቅል የቆየው ይህ ግጭት ባለፉት ቀናት በሁለቱም ወገኖች በኩል የነበረው መረጋጋት ዘላቂ የተኩስ ማቆም ስምምነት ያመጣል የሚል ተስፋ ፈጥሮ ነበረ። ሆኖም ግን የአሜሪካ ማዕከላዊ ዕዝ ሴንትኮም እንዳስታወቀው ከኢራን እስላማዊ አብዮታዊ ዘበኛ ጋር ግንኙነት ያላቸው ታጣቂ ቡድኖች በአሜሪካ ኃይሎችና በሳውዲ አረቢያ የኤነርጂ መሰረተ ልማቶች ላይ ከ30 በላይ የድሮን ጥቃቶች ካካሄዱ በኋላ አሜሪካና ሳውዲ አረቢያ የተቀናጀ የአየር ጥቃት በምስራቅ ኢራቅ ላይ ሰንዝረዋል። በጥቃቱም በሞሱል እና በሌሎች አካባቢዎች የሚገኙ የህዝባዊ ንቅናቄ ኃይሎች ፒኤምኤፍ ካምፖች እና የጦር መሳሪያ መጋዘኖች መመታታቸው ተገልጿል። ይህ ወታደራዊ እርምጃ በዚያው ሳለ በዮርዳኖስ የሚገኙ የአሜሪካ ኃይሎች ላይ በተሰነዘረ ድንገተኛ ጥቃት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጠንካራ አጸፋዊ እርምጃ እንደሚወስዱ ለፎክስ ኒውስ ከተናገሩት ንግግር ጋር ተጋጥሟል። በተጨማሪም አሜሪካ የኢራን እስላማዊ አብዮታዊ ዘበኛ በሆርሙዝ ወንዝ መስመር ከሚንቀሳቀሳቸው መርከቦች ገንዘብ በመቀበልና በማስፈራራት ወንጀል ተሳታፊ ናቸው ያላቸውን 2 የባህር ላይ ኢንሹራንስ እና የአገልግሎት ሰጪ ኩባንያዎችን ማዕቀብ ጥላባቸዋለች። ይህም በቀጠናው የሚካሄደው ግጭት በወታደራዊ መስክ ብቻ ሳይወሰድ ወደ ባህር ላይ ንግድና ኢኮኖሚያዊ ማዕቀቦች መስፋፋቱን ያሳያል። የኢነርጂ ዘርፍ ተንታኞች እንደሚሉት እነዚህ ፈጣን ሂደቶች በፋርስ ባህረ ሰላጤ አካባቢ ሰላምን ለማስፈን ይደረጉ የነበሩ ጥረቶችን ሙሉ በሙሉ የሚያከሽፍ ናቸው። የሳውዲ አረቢያ የነዳጅ ማጣሪያዎችና መሰረተ ልማቶች ኢላማ መደረጋቸው የቀጠናውን የነዳጅ አቅርቦት ለረጅም ጊዜ የመስተጓጎል አደጋ ውስጥ እንደሚከተው የአይኤንጂ የገበያ ተንታኞች ማስጠንቀቂያ ሰጥተዋል። በሆርሙዝ ባህረ ሰላጤ አቅራቢያ የሚገኘው ግጭት ከተባባሰና የባህር ላይ የንግድ መስመሮች የመዘጋት አደጋ ካጋጠማቸው የዓለም የነዳጅ ፍሰት በመስተጓጎሉ ምክንያት የነዳጅ ዋጋ ወደፊትም የበለጠ ሊንር የሚችልበት አጋጣሚ ከፍተኛ እንደሆነ ይገመታል። ይህ በመካከለኛው ምስራቅ የሚታየው ድንገተኛ የጦርነት እሳት ማቀጣጠል በዓለም አቀፍ ደረጃ በነዳጅ አቅርቦት ላይ ብቻ ሳይሆን በጥቅሉ የዓለም የኢኮኖሚ መረጋጋት ላይ ትልቅ ስጋት ደቅኗል። በተለይም በዓለም አቀፍ ደረጃ በየቀኑ ከሚንቀሳቀሰው የድፍድፍና ነዳጅ መጠን ወደ 1/5 የሚጠጋ የሚያልፍበት የሆርሙዝ ወንዝ የመርከቦች እንቅስቃሴ በመስተጓጎሉ ምክንያት የትራንስፖርትና የኢንሹራንስ ዋጋ በከፍተኛ ሁኔታ እንዲጨምር አድርጎታል። ይህም የነዳጅ አምራች አገራት የራሳቸውን ምርት ወደ ውጭ ገበያ ለማውጣት የሚያደርጉትን ጥረት ከባድ ያደረገው ሲሆን
የነዳጅ አስመጪ ሀገራትን ደግሞ ላንቃቸውን ለከፈተ ተጨማሪ የገንዘብ ግሽበት አጋልጧቸዋል። የዓለም አቀፍ የፋይናንስ ተቋማትና የገበያ ተንታኞች እንደሚሉት በሳውዲ አረቢያና በኢራቅ አካባቢ ያሉ የኢነርጂ መሰረተ ልማቶች አሁንም ተደጋጋሚ ጥቃት የሚሰነዘርባቸው ከሆነ የነዳጅ ዋጋ በአጭር ጊዜ ውስጥ የ3 ዲጂት ከመቶ ዶላር በላይ መስመርን እንደገና ሊያቋርጥ ይችላል። በሳምንቱ መጀመሪያ አካባቢ የታየው የዋጋ ቅናሽ እና የሰላም ተስፋ በአንድ ጀንበር መክሸፍ ባለሀብቶች በገበያው የወደፊት ዕጣ ፈንታ ላይ ያላቸውን እምነት እንዲያጡ አድርጓቸዋል። ይህ ሁኔታ በኢራንና በአሜሪካ መካከል የሚካሄደው ግጭት ቀጥተኛ ወታደራዊ ፍልሚያ ብቻ ሳይሆን የዓለምን የኃይል አቅርቦት እንደ ጦር መሳሪያ የመጠቀም አካሄድ እየያዘ መምጣቱን ያሳያል። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት የጠነከረ አጸፋዊ እርምጃ የመውሰድ ማስጠንቀቂያና በኢራን የባህር ላይ ኩባንያዎች ላይ የተጣለው አዲስ ማዕቀብ የቀጠናውን ውጥረት ወደ ላቀ ደረጃ አሸጋግሮታል። የዲፕሎማሲያዊ መፍትሄ መንገዶች እየጠበቡ በመምጣታቸው የሀያላን አገራት ትኩረት አሁን ላይ ግጭቱን ከማብረድ ይልቅ የራሳቸውንና የአጋሮቻቸውን የኢነርጂ ደህንነት ወደ መጠበቅ አድልቷል። ይህም የዓለም አቀፍ የነዳጅ ገበያ ላለፉት 5 ወራት ሲሰቃይበት የቆየው ያልተረጋገጠና መዋዠቅ የሞላበት አካሄድ በቀጣይም አጠናክሮ እንዲቀጥል የሚያደርግ ነው። በአጠቃላይ አሁን ያለው ወታደራዊ እንቅስቃሴ ካልቆመና የሆርሙዝ ወንዝ ደህንነቱ ተጠብቆ መደበኛ የባህር ንግድ ካልተመለሰ የነዳጅ ዋጋ መናር የምግብ፣ የትራንስፖርትና የሌሎች መሰረታዊ ቁሳቁሶች ዋጋ ላይ ቀጥተኛ ተጽዕኖ ማሳደሩ አይቀሬ ነው። የዓለም አቀፍ ማህበረሰብና የኢነርጂ ገበያ በቀጣዮች ቀናት ከዋሽንግተን፣ ከሪያድ እና ከቴህራን የሚወጡ ወታደራዊ እንዲሁም ፖለቲካዊ ውሳኔዎችን በጥንቃቄ እየተከታተሉ ይገኛሉ።